እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረግ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። ቤት ውስጥ ልክ እናት ስትኖር ደስ የሚል ስሜት ምንም ባታደርግልን መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓ እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም አገልግሎታችንም ሁሉ ነገራችንም የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አይደለም። ብዙዎቻችን መንግስተ ሰማያት ባትኖር እግዚአብሔርን እናፍቀዋለን። እሱም አይመግበን እሱም አይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን። በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን። ከራሳችን አጉድለን ከራሳችን ቀንሰን ፍቅራችን ይውሸት። የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔርን ማፍቀር እግዚአብሔርን መውደድ መቻል የሁሉ ነገር መጀመሪያ የሰጠችን ሕግ እኮ ናት። ጌታችን መጣና አንዱ ፈሪሳዊ ጌታ ወይ ከሕግ ሁሉ የምትበልጠው ሕግ የትኛዋ ናት ብሎ ጠየቀው። ጌታችን ሲመልስለት ጌታ አምላክን እንደ ነፍስ አድርገው ውደድ፣ በሙሉ ኃይል በሙሉ ጉልበት ውደድ የሚለው ሕግ ይበልጣል አለ። አይታችሁ ከሆነ ግን 10 ትእዛዛት ላይ እንደዛ የሚል ሕግ የለም። ጌታችን እንደዛ ያለው የ10 ትእዛዛትን ስንጠቀላቸው ወይ ፍቅር እግዚአብሔር ወይ ፍቅር ቢጽ ከዚህ ቀጥሎ ደግሞ እግዚአብሔር ውደድ ከሚለው ሕግ ቀጥሎ ደግሞ ባልንጀራ እንደ ራስ አድርገው ውደድ የሚለው ሕግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ መውደድ የቻለ ሰው ሁሉ ነገር ማሸነፍ ይችላል። ለእግዚአብሔር ያለው ፍቅር እውነተኛ ጀንዊን የሆነ ሰው የሆነ ነጠላ የምንለብሰው ሰው እንዲያየን ካልሆነ ምንዘምረው ከበሮ የምንመታው ሰዎች እንዲያውሙ ካልሆነ ከበሮ ይዘን የምንሽከረከሩ ለምንድን ነው? እግዚአብሔር ደስ እንዲለው በጣም የሚያምር ልብስ ለብሰን ቤተክርስቲያን የሚለው እግዚአብሔር ደስ እንዲለው በእኛ ልብስ ደስ እንዲሰኝ ነው አይደለም። ሰዎች እንዲያውሙ ሁሉን ትተን ግን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያየን ማድረግ ከቻለን ያ እውነተኛ ክርስትና እና ፍቅሩ እንዲያድርብን መጸለይ እንልመድ። እስቲ እንሳል። ጌታ ሆይ በቃ ልውደድ፣ አንተ እያመመህ እንደወደድከኝ እያመመኝ ደግሞ ልውደድ። አንተ ከራስ አጉድለህ እየሞትክ ነፍስን ሰጥተው እንደወደድከኝ እኔ ደግሞ እንደው አንተ ሞተልኝ እኔ ልኑርልህ። እስቲ አንተ እንደምትወደው አድርጌ ልኑር። አንተ እንደሞትክልኝ ልሞትልህ ባልኩ ከአንተ ፍቅር የያዘኝ ልክ ባል ስጠኝ ሚስት ስጠኝ ብለን እንደምንጸልየው ከአንተ ፍቅር የያዘኝ አንተ ልውደድ። አንተ የምትወደው አይነት ሰው ልሁን። አባቶቼ እንደወደዱ ልውደድ፣ ቅዱሳኑ እንደወደዱ ልውደድ፣ ሊቃውንቱ እንደወደዱ ልውደድ፣ እናት ድንግል ማርያም እንደምትወደድ ልውደድ ብለን ወደ እግዚአብሔር መጸለይ ያስፈልጋል። እውነተኛ ፍቅር ለእግዚአብሔር ያለው ሰው ሌላ ምንም ነገር ሊከብደው ስለማይችል